ሰላምና ጸጋ ይብዛላችሁ። እግዚአብሔር ስለረዳን በእግዚአብሔር ምሕረት ቆመን ዛሬ እዚህ ደርሰናል እና እዚህ ያደረሰን የእግዚአብሔር ምሕረት ነው። ስለዚህ ስለ እግዚአብሔር ምሕረት እግዚአብሔርን እንድናመሰግን እወዳለሁና ወደ እግዚአብሔር ቃል ከመሄዳችን በፊት ለእኔና ለእናንተ ስለበዛው የእግዚአብሔር ምሕረት አንገቶቻችንን ዝቅ አድርገን እግዚአብሔር እናመስግን። እግዚአብሔር ሆይ ስላበዛህልን ምሕረት ተመስገን፣ እናመሰግናለን። የሚገባን ሆነን መብታችን ሆኖ አይደለም፣ ስለወደድከን ከወደድከን ከታላቅ ፍቅር የተነሳ የምሕረት በእኛ ላይ በስቷል። እናመሰግናለን። ክብር ይሁንልህ ጌታ ሆይ። ምስጋና፣ አምልኮ፣ ዝማሬ፣ ስግደት ለስምህ ብቻ ይሁን። እግዚአብሔር ሆይ በጌታ በኢየሱስ ስም ተመስገን። ጌታ ሆይ ምሕረትን ደግሞ አንለማመድም፣ ይልቁንም ምሕረትን እናከብራለን። እግዚአብሔር ሆይ ዕለት ዕለት የበዛልንን ምሕረትህን እጅግ አድርገን እናከብራለን። ጌታ ሆይ ከምሕረትህ ብዛት የተነሳ በሕይወት አለንና ስምህ ለዘላለም ብሩክ ይሁን። አሁንም ከምሕረትህ የተነሳ በቃልህ እንድትናገረን ለእያንዳንዳችን እግዚአብሔር ሆይ ከአንተ የሆነውን እውነት ብቻ ይዘን እንድንወጣ መንፈስ ቅዱስ ሆይ አንተ እንድታከብረው ቃልህን በማዕከላችን እንድትሆን እግዚአብሔር ሆይ በኢየሱስ ስም እንለምናለን። ክብር ይሁንልን ጌታ ሆይ በቃልህ ተናገረን በኢየሱስ ስም አሜን። እሺ የመልእክቴ ርዕስ ኤልሮኢ ይባላል። ኤልሮኢ ይባላል እና የሚገኘው ይሄ የመልእክቴ ክፍል የሚገኘው በዘፍጥረት ኦሪት ዘፍጥረት ምዕራፍ 16 ላይ ያለን ክፍል ነው የማነበው እና ኤልሮኢ ማለት ያው ከክፍሉ ወደ ውስጥ ስንገባ ትረዱታላችሁ፣ ትሰሙታላችሁ ይህንን ቃል። ለማንኛውም የቃሉ ትርጉም የሚያየኝን አየው ማለት ነው እና ዘፍጥረት 16 እንድታወጡ ከኔ ጋር እንድናነበው ፈልጋለሁ። እንደዚህ ይላል። በጌታ በኢየሱስ ስም አነበዋለሁ። የአብራም ሚስት ሶራ ግን ለአብራም ልጅ አልወለደችለትም ነበር። ስሟ አጋር የተባለ ግብፃዊት ባሪያም ነበረቻት። ሶራም አብራምን እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባትም ከእርሷ በልጅ እታነጽ እንደሆነ ወደ እርሷ ግባ አለችው። አብራምም የሶራን ቃል ሰማ። አብራምም በከነዓን ምድር 10 ዓመት ከተቀመጠ በኋላ የአብራም ሚስት ሶራ ግብፃዊት ባሪያዋን አጋርን ወስዳ ለባሏ ለአብራም ሚስት ትሆነው ዘንድ ሰጠችው። እርሱም ወደ አጋር ገባ፣ አረገዘችም። እንዳረገዘችም ባየች ጊዜ እመቤቷን በዓይኗ አቃለለች። ሶራም አብራምን መገፋቴ በአንተ ላይ ይሁን፣ እኔ ባሪያዬን በብብትህ ሰጠው። እንዳረገዘች ባየች ጊዜ እኔን በዓይኗ አቃለለች። እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። አብራምም ሶራን እነሆ ባሪያሽ በእጅሽ ናት፣ እንደ ወደድሽ አድርጊባት አላት። ሶራም ባሰቃየቻት ጊዜ አጋር ከፊቷ ኮበለለች። የእግዚአብሔር መልአክም በውሃ ምንጭ አጠገብ በበረሃ አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነበር። እርሱም የሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እርሷም እኔ ከእመቤቴ ከሶራ የኮበለልኩ ነኝ አለች። የእግዚአብሔር መልአክም ወደ እመቤትሽ ተመለሺ፣ ከእጇም በታች ሆነሽ ተገዢ አላት። የእግዚአብሔር መልአክም ዘርሽን እጅግ አበዛዋለሁ፣ ከብዛቱም የተነሳ አይቆጠርም አላት። የእግዚአብሔር መልአክም አላት፣ እነሆ አንቺ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ። እግዚአብሔር መቸገርሽን ሰምቷልና። እርሱም የሜዳ አህያን የሚመስል ነው።
ሰው ይሆናል። እጁ ሁሉ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል። እርሱም በወንድሞቹ ሁሉ ፊት ይኖራል። እርሷም ይናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ የሚያየኝን በውኑ እዚህ ደግሞ አየሁትን ብላለችና፣ ስለዚህ የዚያ ጉድጓድ ስም ብኤር ለሃይሮኢ ተብሎ ተጠራ። እርሱም በቃዴስና በባሬድ መካከል ነው። አጋርም ለአብራም ወንድ ልጅን ወለደችለት። አብራምም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው። አጋር እስማኤልን ለአብራም በወለደችለት ጊዜ አብራም የ86 ዓመት ሰው ነበረ ይላል። የመልእክቴ ርዕስ ኤልሮኢ ይሰኛል እና አጋር የተጠቀመችው ቃል ነው። የሚያየኝን አየሁ ማለት ነው። እዚህ ጋር አብራም ስሙም አልተቀየረም፣ ገና አብራም እያለ ነው እና ኪዳን ነበረው እግዚአብሔር ልጅ እንደሚሰጣቸው። እሱም ለባለቤቱ ሶራ ኪዳን ከእግዚአብሔር ዘንድ ነበራቸው፣ ቃል ኪዳን የተቀበሉት እና ዘገየባቸው። እንደ ሰው እንደ ባልና ሚስቶቹ ያው እድሜ 86 ሆኖ እስማኤልን ስለወለደ የዘገየ ይመስላል። እግዚአብሔር ተስፋ አድርገው ነበረ፣ የዘገየ መሰለና ምክሩም የመጣው ደግሞ ከራሷ ከሚስቱ ከሶራ አይ በቃ በዛ ሊሆን ይችላል እግዚአብሔር ሊባርከን ያስበውና ግባ አለችው። ራሷ ነች ሶራ። አጋር እንግዲህ ግብፃዊት ሴት ነች እና አብርሃም ደግሞ እግዚአብሔር ከኡር ምድር የጠራው የእስራኤል አያት ነው፣ የያዕቆብ አያት ነው አብርሃም። ስለዚህ ይሄ የዘር ግንድ የተወሰደ ከአብርሃም የጀመረ የዘር ግንድ አጋር የምትባል ግብፃዊ ሎሌ ነበረችው። እንግዲህ መጽሐፍ ቅዱስ ስለሚል ነው እንጂ ለማቃለል አይደለም። ግን አጋርን መጽሐፍ ቅዱስ ትሪት የሚያደርጋት እንደ ሎሌ ነው፣ እንደ ሰራተኛ ነው። ለእነ አብርሃም እንደ ረዳት ሆና የተሰጠች ሴት ነች። በዚህ ሁኔታ ውስጥ ነው ሶራ እድሜዋም ስለገፋ አብርሃም 86 ከሆነ ሶራ ወደ 76 አካባቢ ነች። ስለዚህ አይ ይሄ ነገር እንዴት ነው እግዚአብሔር በቃ ወይ በእሷ በኩል ሊሆን ይችላል ብላ አብርሃምን ገፋፋችሁ። ልዩነቱን ተመልከቱ። ሎሌዋ ሎሌ መሆኗ ብቻ ሳይሆን ግብፃዊ ነች፣ ከእነርሱ ወገን አይደለች። እግዚአብሔር ከጠራት ወገን አልነበረችም። ግን እግዚአብሔር ኪዳን ነበረው ከነ አብርሃም ጋር ልጅን እሰጥሃለሁ ብሎ በልጅ ውስጥ ያለ የኪዳን በረከት ነበረ። ግን እስማኤል አልነበረም የኪዳኑ ልጅ እና እስማኤል የተወለደው ከኪዳኑ በኋላ ነው። እግዚአብሔር ከአብርሃምና ከሶራ ጋር ከገባው ኪዳን በኋላ የተወለደ የመጀመሪያ ልጅ ነው ለአብርሃም። ግን የኪዳኑ ልጅ አልነበረም እስማኤል። የኪዳኑ ልጅ ይስሐቅ እንደነበር እናውቃለን። ከዚህ የተነሳ መውለዷን ማርገዟን ስታውቅ አጋር እንግዲህ ያልተገባ ድርጊትን ማድረግን ጀመረች እና ይህ ያልተገባ ድርጊት አጋርን ወደ ምድረ በዳ ሲያወጣት እናያለን። ያልተገባ ድርጊት ምድረ በዳ ለመጀመሪያ ጊዜ አይደለም። ከዛ ክፍል በፊትም ልታዩ ትችላላችሁ። አጋር ወደ ምድረ በዳ ስትወጣ የመጀመሪያው አይደለም። ግን ምድረ በዳ ብዙ ነገርን የሚያስጥል ቦታ ነው። ምድረ በዳ ምንም ደስ የማይል ቦታ ነው። ምድረ በዳ በሕይወታችን ዋጋ የሰጠናቸውን ነገሮች የሚያስጥል ነው። ውሃ የሌለበት ቤዚክ ኒድ የሌለበት ነው ምድረ በዳ።
የቱንም ያህል ሀብታም ብትሆኑ፣ የቱንም ያህል የወርቅ ሰዓት ብታደርጉ ምድረ በዳ ላይ ውሃ ይገዛላችሁ። ውሃ በሌለበት ትልልቅ ዋጋ ያላቸውን ነገሮች ቫልዩብል የሆኑ ነገሮችን ይዛችሁ ምድረ በዳ ከተገኛችሁ ያላችሁን ነገር ያስጥላል፣ ሕይወትን ጨምሮ። ምድረ በዳ ሕይወትን ጨምሮ ያስጥላል። ነገር ግን የእግዚአብሔር ቃል ያነሳል። የእግዚአብሔር ቃል ብዙ ነገርን ያነሳል። በምድረ በዳ የተጣለን ሕይወት በአጋር ሕይወት ውስጥ ሲያነሳ አይተናል እና እኛ የረሳ ነው የጣል ነው በእኛ ዋጋ ኖሮት ግን ዋጋውን ያጣብን ነገር ሕይወታችንን ጨምሮ እግዚአብሔር ያነሳዋል። ይህንን ነው በአጋር ሕይወት እያየን ያለ ነው እና አጋር ከጥፋቷ የተነሳ በእመቤቷ ላይ በመሰልጠኗ የተነሳ ወደ ምድረ በዳ ወጣች። ነገር ግን እግዚአብሔር በምድረ በዳ በዚህ መልአክ በኩል ሲያገኛት እንመለከታለን። ከመታየቷ የተነሳ አጋር እንዲህ አለች፣ የሚያየኝን አየሁ አለች። እግዚአብሔር ያያል። በምድረ በዳችን ውስጥ እግዚአብሔር ያያል። በምናልፍበት መከራ ውስጥ እግዚአብሔር ያያል። በተረሳን ጊዜ እኛ ራሳችንን በረሳነው ጊዜ እግዚአብሔር ያያል። ጤናማ ያልሆነ ያልተገባ ህብረት፣ ጤናማ ያልሆነ ያልተገባ ባህሪ፣ ጤናማ ያልሆነ ያልተገባ ኮሚኒኬሽን ወደ ምድረ በዳ ያወጣል። ይህ ነው በአጋር ሕይወት የሆነው። ከቁጥር 4 እስከ 5 ያለው እንደዚህ ይላል። እርሱም ወደ አጋር ገባ፣ አረገዘችም። እንዳረገዘችም ባየች ጊዜ እመቤቷን በዓይኗ አቃለለች። ያልተገባ እመቤቷን ነው መጽሐፍ ቅዱስ እያለ ያለው። እመቤቷን በዓይኗ አቃለለች። አጋር ሎሌ ብሎ የሚጠራት አጋር፣ አገልጋይ ብሎ የሚጠራት አጋር እና ግን የሚገርመው ነገር ይቺ ሴት እርጉዝ ሆና ነው፣ አርግዛ ነፍሰ ጡር ሆና ነው ወደ ምድረ በዳ የወጣችሁ። እንዴት ከባድ! ራስን ችሎ መውጣት ሌላ መከራ ነው። ሳያንስ እሱ ነፍሰ ጡር ሆና በሆዷ ጽንስ ይዛ ማርገዟን ስላወቀች ያልተገባ ነገር ስላደረገች ወጣች ወደ ምድረ በዳ። ሶራ አራራችላት። ማርገዟን አይታ ስታባረራት፣ ጨቁናት፣ ምን ስትላት አራራችላትም። ግን ሶራ እንደዛ እንድታደርግ ያደረገቻት ራሷ አጋር ነች። ዓይኗን በእመቤቷ ላይ ባነሳች ጊዜ እስማኤልን የሚያህል የአብርሃምን ልጅ በሆዷ ይዛ ወጣች ወደ ምድረ በዳ። ብዙ ጊዜ ብዙዎች ወደ ምድረ በዳ እንድንወጣ የሚያደርጉ ሁኔታዎች ይፈጠራሉ። ሰዎች ሊሆኑ ይችላሉ። ሰዎች ወደ ምድረ በዳ ሊያስወጡን ይችላሉ። የራሳችን ያልተገባ ድርጊት ወደ ምድረ በዳ ሊያወጣን ይችላል፣ ወደ አልተገባ ስፍራ። ብዙ ነገሮች ወደ ምድረ በዳ ያወጣሉ። በጣም ብዙ ነገሮች። ምን ያወጣሉ ብዬ ብጠይቅ የተለያየ ነገር መልስ እንደምትሰጡኝ ያውቃለሁ። በራሳችንም ችግር ወደ ምድረ በዳ ልንወጣ እንችላለን። ይሄን የሆነው በአጋር ሕይወት እመቤቷ ላይ ሰለጠነች። ያልተገባ ድርጊት ማንም አብርሃምም ምንም ያለው ነገር የለም፣ አሳልፎ ሰጣት። ልጄ በሆዷ አለና እባክሽ እንደዚህ አታደርጊ ምናምን አላለም። ነፍሰ ጡር ነችና ምናምን አላለም። ይኸው መጀመሪያም እሷው ነች የመራችሁ። አሁንም እሷው ስትከሰው ሶራ ግድ የለም እንደ ወደድሽ አድርጊ አላት። ቅዱሳን ወደ ምድረ በዳ እንድንወጣ ብዙ የራሳችንን ድካም ሊያስወጣን ሊያባርረን ይችላል። በራሳችንም ችግር ቢሆን
በራሳችንም እንዝላልነት ወደ ምድረ በዳ ልንወጣ እንችላለን። ቁም ነገሩ የወጣንበት ጉዳይ አይደለም። በምድረ በዳችን እግዚአብሔር ጣልቃ ይግባ። ይህ እውነት ነው። በአጋር ሕይወት የተፈጠረው ለመጀመሪያ ጊዜ እንዳልሆነ መጽሐፍ ቅዱስ ይነግረናል። የአጋርን ወደ ምድረ በዳ መውጣት ግን የእግዚአብሔር ቃል እግዚአብሔር ራሱ በቃሉ በመልአኩ በኩል ወደ እመቤቷ እንድትመለስ ይነግራታል። አጋር ግድ የለም እንደ ቀድሞ ብሄቭ አታድርጊ፣ ተመለሽ፣ ጽንስ አለ በሆድሽ እስማኤል የሚባል እግዚአብሔር ልጅ እሰጥሃለሁ፣ ዘርህን ከኡር ምድር አብርሃምን በኪዳን ሲያወጣው የወጣ ኪዳን ነበረው። አብርሃም ምንም አጋር ጋር ቢተኛ አብርሃም ዘር ስላለው ኪዳን ስላለው በአጋር በኩል አንደኛው ዘር እየመጣ ነው። ስለዚህ እግዚአብሔር ያገባዋል ስለ አብርሃም ልጅ ከኡር ምድር ሲያወጣው በኪዳን ስላወጣው። ስለዚህ እግዚአብሔር በዚህ መልአክ በኩል ወደ ቤቷ እንድትመለስ ሲናገራት እናያለን። መናገር ብቻ ሳይሆን ሲረዳት እናያለን። እና አጋር ተመለሰች ወደ እመቤቷ ቤት። ድጋሚ በእስማኤል ያልተገባ ድርጊት ቀድሞ በእሷ ያልተገባ ድርጊት ነበር። ከዛ ደግሞ ወረድ ብላችሁ ስትመለከቱ በእስማኤል ያልተገባ ድርጊት ተመልሳ ወደ ምድረ በዳ ወደ በረሃ ስትወርድ እናያለን። አርግዛው ወጣች እሷ። ከዛ ተመልሳ ወልዳ ደግሞ እስማኤል እንዲሁ ያልተገባ ድርጊት ሲያደርግ በእሱ ምክንያት ደግሞ ተመልሳ ወደ ምድረ በዳ ከነ ልጇ ስትወጣ እናያለን። አሁንም እግዚአብሔር ከነ ልጇ ሞታ ተወልዶም ልጇ ከነ ልጇ ሞታ እግዚአብሔር አሁን ዳግመኛ ጣልቃ ሲገባ እናያለን። እግዚአብሔር እንደገና ምላስ እኛ ታጥቦ ጭቃ እንደሆነን አውቃለሁ። ምንም በቃ አንድ ሕፃን ልጅ አጥባችሁ ተመልሶ ጭቃ እንደሚሆን ሁሉ እኛም በእግዚአብሔር ፊት እንደዛ እንደሆነን አውቃለሁ። ያ ነው በእነዚህ ሰዎች ሕይወት ውስጥ አብን ያደረገው። ድጋሚ በእስማኤል የተነሳ አጋር ወደ ምድረ በዳ ስትወጣ እንመለከታለን። እሷም ወደ ምድረ በዳ መውጣቷን አላቆመችም። የእግዚአብሔር ምሕረት እሷ ላይ መብዛቱ አልቆመም። እግዚአብሔርም አሁንም ድጋሚ በልጇ ሕይወት ጣልቃ ሲገባ እንመለከታለን። እንደው የሚገርመው እግዚአብሔር ድጋሚ ከልጇ ጋር ቃል ኪዳንን ሲያደርግ እናያለን። ቃል ኪዳንን ሲገባ ኪዳኑን ቅድም አይተናል። ያ ኪዳን እንዲሆን ግድ የሆነው እግዚአብሔር ከአብርሃም ጋር ካለው ኪዳን የተነሳ ነው። ስለዚህ ከእስማኤልም ጋር ይኸው ነው ድጋሚ እንዲሆን የሆነው። ምድረ በዳቸው ላይ ጣልቃ ገብቶ እንደገና እግዚአብሔር ለወደፊት የሚሆን ማንነትን ስንቅን ለእስማኤል ሲሰጠው እናያለን። እግዚአብሔር ኪዳኑን ከልጇ ጋር ሲያደርግ እንመለከታለን። ከእስማኤል ጋር አንዳንድ ጊዜ ወደ ምድረ በዳ እንድንሄድ ራሳችን ምክንያት እንሆናለን እንዳጋር። አንዳንድ ጊዜ ደግሞ ሌላ ሰው ሊሆን ይችላል ምክንያት የሚሆነው እንደ እስማኤል። አንዳንዴ ደግሞ ለሌሎች እነሱ ምድረ በዳ ለመሄዳቸው ምክንያቶች እንሆን ይሆናል። ስለዚህ በምናደርገው ለሌሎች በምናደርገው በራሳችን ላይ በምናደርገው ለልጆቻችን በምናደርገው ነገር ሁሉ ልንጠነቀቅ ይገባል። ባልተገባ ባህሪ ባልተገባ ድርጊት አጋር ከነ ልጇ ምድረ በዳ እንደወጣች እንዳትወጣ ሊያደርጋት የሚችለው
የተገባ ድርጊት ስለነበረ ልንጠነቀቅ ይገባል። ከቅዱሳን ጋር ስንኖር እርስ በርስ እኛም ለሌሎች ወደ በረሃ መውጣት ምክንያት እንዳንሆን እኛም ልንጠነቀቅ ይገባል። ኃላፊነት ልንወስድ ይገባል። ከአጋር ሕይወት የምንመለከተው በምድረ በዳዋ ብቻዋን አልነበረችም። እግዚአብሔር ጣልቃ ሲገባ እናያለን። ስለዚህ ምድረ በዳ ልንወጣ እንችላለን። ቁም ነገሩና ቁልፉ ይሄ ነው። ምድረ በዳችን ከማን ጋር ነን? በምድረ በዳ በወጣንበት ሁሉ በበረሃው በምድረ በዳው ብቻችንን ሰንበዴ አባሮ በራሳችን ባልተገባ ድርጊት ወጥተናል። ከወጣን ከማን ጋር ነው ያለነው? ከማን ጋር እንደሆንን እርግጠኛ መሆን ይገባናል። እግዚአብሔር ከእኛ ጋር አለ ወይ? በምድረ በዳችን ከእግዚአብሔር ጋር ነው ወይ ያለ ነው? እግዚአብሔር ከእኛ ጋር አለ ወይ ብለን መጠየቅ ይኖርብናል። ነገሮቻችንን ከመጣላችን በፊት ቫልዩብሎቻችንን ከመጣላችን በፊት ዋጋ ያላቸውን ነገሮቻችንን በሙሉ ከመጣላችን በፊት እግዚአብሔር ከእኛ ጋር መሆኑን ማረጋገጥ ይኖርብናል። ምድረ በዳ ሊወጣ ይችላል በተለያየ ምክንያት፣ ግን እግዚአብሔር በምድረ በዳም ከእኛ ጋር መሆኑን ልናረጋግጥ ይገባል። ነገሮቻችንን ከመጣላችን በፊት እግዚአብሔር ከእኛ ጋር አለ ወይ? ቃል አለን ወይ? ከጌታ የተቀበልነው እውነት አለ ወይ? ኪዳን አለ ወይ? እርግጠኛ መሆን አለብን። ዛሬ በምን አይነት ሁኔታ ውስጥ ነው እያለፍን ያለነው? በምድረ በዳ ውስጥ ነው እያለፍን ያለነው? በጣም በከባድ የህይወት ምድረ በዳ ውስጥ ነው እያለፍን ያለነው? እንዴት ነው እያለፍን ያለነው? ዛሬ ምን ይመስላል ህይወታችን? በምን አይነት ሁኔታ ውስጥ ነው እያለፍን ያለነው? እርግጠኛ እንድትሆኑ እፈልጋለሁ። እግዚአብሔር አለ ወይ ከእናንተ ጋር? ይዛችሁታል? እግዚአብሔር ምንም ወደ ምድረ በዳ ይወሰዳችሁ፣ ሰው አሳዷችሁ ይሁን የወጣችሁት፣ በራሳችሁ ያልተገባ ባህሪ ይሁን ምንም ይሁን፣ እርግጠኛ ሆኑ እግዚአብሔር አለ ወይ ከእናንተ ጋር? ቃል አላችሁ ወይ? ኪዳን አላችሁ ወይ? ይህ ብቻ ነው በህይወት ሊያኖረን የሚችል፣ ነገን ማየት እንድንችል፣ የዘላለሙን ህይወት መውረስ እንድንችል የሚያደርገን ኪዳን ሲኖረን ብቻ ነው። ኪዳን አለን ወይ? ቃል አለን ወይ? እግዚአብሔር አለን ወይ ከእኛ ጋር? በዚህ እርግጠኛ እንድትሆኑ እወዳለሁ። የመልእክቴን ርዕስ ደግምና ጨርሳለሁ። አጋር የተናገረችው ቃል ኤሎሄ፣ የሚያየኝን አየሁ። ኤሎሄ፣ የሚያየኝን አየሁ። እንጸልይ። ቸር አምላካችን